እሺ እንዴት ናችሁ? የውድ የኦንላይን ቤተሰቦች ዛሬ ስለ ዲጂታሊ ስላለው ነገር አንዳንድ ነገር ለማለት ነው የመጣሁት። ያው ዛሬ ላይ ብዙ ነገሮች በዲጂታል ነው የሚሰሩት እና የሆኑ ስኪሎችን ማዳበር አለብን። እነዛ ስኪሎች በጣም ወሳኝ እና አስፈላጊ ናቸው ብዬ ነው የማምነው። እና አራት የዘረዘርኳቸው ክህሎቶች አሉ አስፈላጊ ናቸው ብዬ የማምናቸው ቤታችንም ቁጭ ብለን ልንሰራቸው የምንችላቸው ስራዎች አሉ ብዬ አምናለሁ። አንደኛ ለምሳሌ እንደዚህ ቪዲዮ ኤዲቲንግ በጣም ወሳኝና አስፈላጊ ሙያ ነው ብዬ ነው የማስበው። በአሁኑ ሰዓት ከቤታችን ቁጭ ብለን ስራውን መስራት እንችላለን። አስፈላጊ ሙያ ነው። ቀላል ነው። ደግሞ መጀመር የምንችለውም ከቀላሉ መጀመር እንችላለን። እውቀቱን እያሳደገን ደግሞ ስንሄድ የበለጠ የኤአይ ቱሎችን በአርቲፊሻል ኢንተለጀንስ ተጠቅመንም እነሱን ማሳደግ እንችላለን። ዛሬ ላይ ደግሞ ቀለል ብሎ መጥቶልናል፣ ብዙ ነገሮችን ቀሎልናል እና አስፈላጊ ሙያ ነው ብዬ ነው የማስበው። በሁለተኛ ደረጃ ብዬ የያዝኩት ኮዲንግ ነው። ኮዲንግ ደግሞ በጣም አስፈላጊና ወሳኝ ነው። ቢቻል ኮዲንግ የሚያስደስትም ነገር ነው እና ኮድ ማድረግ ደግሞ በአሁን ጊዜ ደግሞ ቀሏል ብዙ ነገሮቹ። ኮድ ለማድረግ ምንም የሚያስቸግር ነገር የለም። በአሁን ሰዓት ላይ በጣም ይቀላል፣ የሚከብድም ነገር አይደለም እና ኮዲንግ በጣም አስፈላጊ ነው። ኮድ ግን መጀመር ካለብን ከምን መጀመር አለብን የሚለው ማወቅ አለብን። መጀመሪያ ያለብን ከትንሹ ነው፣ ከቤዚኩ ነው መጀመሪያ ያለብን። እንዳልኳችሁ ከትልቁ አይደለም። ብዙ አይነት የፕሮግራሚንግ ላንጉዌጆች አሉ። ከነሱ ውስጥ አንዱ መርጠን አንዱ ላይ በደንብ አድርገን መስራት ነው እንጂ አስሩንም መነካካት የለብንም። ጃቫ ከሆነ በጃቫ መቀጠል ነው። ሲሻርፕ ከሆነ በሲሻርፕ። ስለዚህ አንዱ ላይ በደንብ አድርገን አድምተን መስራት አለብን ብዬ አስባለሁ። እና ኮዲንግ ለመጀመር አስፈላጊ ነው ብዬ የማምነው ከኤችቲኤምኤል መጀመር ነው። ኤችቲኤምኤል ከዛ ሲኤስኤስ ከዛ ጃቫስክሪፕት እያሉ ከዛ በጀመር አሪፍ ነው። ከፍሮንት ኤንዱ ጀምረን ከዛ ባክኤንዱን እያለን ወደ ዳታ ቤዙ እንሄዳለን ማለት ነው። እና ይህንን አንዱን ፕሮግራሚንግ ላንጉዌጅ ለምሳሌ ጃቫስክሪፕትን ከጨረስን እነዚህን ካየንና ቀጥለን ደግሞ ወደሚቀጥሉት መሄድ እንችላለን ማለት ነው። ግን መጀመሪያ አንዱ ላይ ማስተር ማድረግ አለብን። አንዱን በደንብ ማስተር ካደረግን ነው ሌሎቹ የሚቀሉን። እንትናቸው ሀሳባቸው ተመሳሳይም ስለሆነ ምንም የሚያስቸግር ነገር የለውም። ግን አንዱን በደንብ አድርገን ከተረዳምና ካወቅነው በኋላ ሌሎቹ አያስቸግሩንም ብዬ አስባለሁ። ሌሎቹ ቀላል ናቸው። ኦልሬዲ ተመሳሳይ ስለሆነ ልክ ይህንን ከተረዳን ወደ ፓይተንም መሄድ እንችላለን። ፓይተንም በጣም ኢዚ ላንጉዌጅ ነው። ኢዚ ነው፣ በጣም ቀላል ነው። በፓይተንን ተጠቅመን ብዙ ነገር መስራት እንችላለን ብዬ አምናለሁ። ሌላው ብዙ ጊዜ የማይወራው የማይነገረው የኮምፒውተር ኔትወርክ በጣም አስፈላጊ ሙያ ነው ብዬ አስባለሁ። ኮምፒውተር ኔትወርክም ኮምፒውተሮችን እርስ በርስ በኔትወርክ እንዲያገናኝ የሚያደርግ ነው። እሱን እውቀት መያዝ አለብን እና ፓኬት ትሬሰር የሚባል ቱል አለ። እሱን ተጠቅመን እንዴት ኮምፒውተሮችን አንዱ ኮምፒውተር ከአንዱ ጋር እንዴት ይገናኛል የሚለውን ያንን ፕራክቲስ እያደረግን እንትን ማለት መቀጠል እንችላለን ማለት ነው። አስፈላጊ ደግሞ ከሆነ ከኮምፒውተር ኔትወርክ ሲስኮ ዋኑን ጀምረን መማር እንችላለን። ከዛ እውቀታችንን ማሳደግ እንችላለን። ልክ እውቀታችንን ስኪሉን ሲኖረን መስራት እንችላለን ማለት ነው። ያንን ካደረግን ገበያውም ይፈልገናል ማለት ነው። ገበያው የሚፈልገን እኛን የሚፈልገን ስኪል ሲኖረን ነው። ስኪል ከሌለን ምንም አይፈልገንም። ገበያው ስኪል ያለውን ሰው ነው የሚፈልገው፣ ክህሎት ያለውን ሰው ነው የሚፈልገው። አሁን ላይ ደግሞ ያሉት ነገሮች ምቹና ቀለል ያሉም ስለሆኑ ወተን መስራት እንችላለን። ምንም የሚከብደን ነገር አይደለም፣ የሚያስቸግረን ነገር አይደለም። ፕላትፎርሞቹ ሬዲ አሉ። ኦንላይን ላይ ገብተን መፈለግ ነው። በቃ እየፈለግን ማግኘት እንችላለን ማለት ነው። ሌላው በአሁኑ ሰዓት ላይ አስፈላጊና ወሳኝ ሙያ ነው ብዬ የማስበው የፎሬክስ እውቀት በጣም አስፈላጊና ወሳኝ ነው። ፎሬክስ እንደምታውቁት ያው ጊዜ የሚወስድ ነገር ነው። ጊዜ ይወስዳል። ስኪሉን መጀመሪያ በደንብ ማዳበር፣ ከዛ ስኪሉን ካዳበርን በኋላ ገንዘቡ ያው ልክ ገንዘቡን ደግሞ በሌላ መንገድ ገንዘቡን ፈልገን እዛ ነገር ላይ ኢንቨስት ማድረግ ነው። ግን መጀመሪያ ያው እሱ ስኪል ይፈልጋል። ስኪሉን በደንብ አድርጎ ማዳበር ጊዜ ወስዶ ማየት ነው እና ፎሬክስ ቻርቱን ማንበብ፣ ያን ነገር በደንብ አድርጎ ማየት እና ብቻ 10 ነገር አለማየት፣ ከአንድ መጀመር። ከአንድ ቲዩቶሪያል ከሆነ አንድ ቲዩቶሪያሉን በደንብ እያዩ 10 ቲዩቶሪያል አለማየት ጊዜ ይወስዳል። ያንን ለመረዳት ጊዜም ስለሚወስድብን አንዱ ላይ ቤዚኩ ላይ ምንድነው የፎሬክስ ቤዚክ ምንድነው፣ ከዛስ ምንድነው የሚያስፈልገኝ የሚለውን እያዩ በደንብ ሪቫይዝ እያደረጉ በደንብ እያዩ መሄድ ነው እና እነዚህ 4 ክህሎቶች በጣም ወሳኝ ናቸው ብዬ አስባለሁ። እነዚህ ክህሎቶች ላይ በደንብ ጊዜያችንን ተራ በተራ ኢንቨስት ብናደርግ ጥሩ ነው ብዬ አስባለሁ። ሌላው ማውራት መናገር የምፈልገው ነገር በየቀኑ ዴዲኬት ብናደርግ 1 ሰዓት ለምሳሌ አንድ ሙያ ላይ ለምሳሌ ኮዲንግ ከሆነ ኮዲንግ በየቀኑ 30 ደቂቃ 1 ሰዓት ፕራክቲስ ብናደርግ
በጣም ብዙ ነው። በቃ በጣም ብዙ ነው። ያንን ፕራክቲስ በየቀኑ ብናደርግ በየቀኑ ፕራክቲስ ስናደርግ አይምሮአችንም እየተከፈተ ልክ እየገባን ስንሄድ ኦልሬዲ ከተወሰኑ ምናልባት ከተወሰኑ ሳምንታት ወይ ከተወሰኑ ወራት በኋላ የሆነ ስኪል የሆነ ክህሎት ይኖረናል። ያንን ፕራክቲስ ያደረግነውን ደግሞ ለድርጅቶች ወይ በቃ እንደ ኢንተርንሺፕ በነፃ ለአንዳንድ ሰዎች መስራት ያንን ለድርጅቶችም ለሰዎች ምርቶቻቸውን እንዲያስተዋውቁ የሆነ ነገራቸውን እዛ ላይ አፕሎድ እንዲያደርጉ እና ያን ነገር እንዲያደርጉ በነፃ ፕሮሞት ማድረግ ራስን መሸጥ ራስን ፕሮሞት ማድረግ እዛ ነገር ላይ አስፈላጊ ነው ማለት ነው። ሌላው በቀን እንግዲህ ይሄንን ካልኩኝ አፓረንት ደግሞ መውጣት ይቻላል። አፓረንት ቢቻል አካባቢ ላይም ባሉ ድርጅቶች እዚሁ ሀገርም ባሉ ድርጅቶች ካልሆነም ደግሞ ኦንላይን ላይም ፍሪ አፓረንት አሉ። እነሱ ፍሪ አፓረንት ላይ አፕላይ አድርገን እዛ ነገር ላይ እንትን ብንል አፕላይ ብናደርግ ደጋግመን መሞከር አንዴ ብቻ ሳይሆን ደጋግሞ መሞከር ደጋግመን ስንሞክር እነሱም የሆነ ሰዓት ላይ ይቀበሉናል። ከዛ አክሴፕት ያደርጉናል። ያንን አፓረንት ደግሞ እንደ ኤክስፒሪየንስም ስለሚጠቅመን ለሚቀጥለው ስራ ያገለግናል ማለት ነው። ስለዚህ ዋናው ነገር መሰረታዊ ነገሩ ስኪል ላይ ማተኮር ነው ብዬ የማስበው። እነዚህ ስኪሎች በጣም ወሳኝና አስፈላጊ ናቸው። ሞር ጊዜያችንን እነዚህ ነገሮች ላይ እያጠፋን ስንሄድ እነዚህ ነገሮች ላይ ራሳችንን እያበቃን ስንሄድ በጣም ወሳኝ ነው። ሃርድ ስኪል አስፈላጊ ነው። ከዛ በተረፈ ደግሞ ሶፍት ስኪልም አስፈላጊ ነው። የኮሚኒኬሽን ስኪልም ማዳበር ሌሎች እነዚህ የፐብሊክ ስፒኪንጎችን ማዳበር ራስን ደግሞ ፕሮሞት ማድረግ እና እነዚህ ነገሮች እየወጡ ፕራክቲስ ማድረግ ከዛ ያለንን ስኪል ደግሞ ማውጣት ያለንን ችሎታ ያለንን ፖቴንሻል ወደ ውጪ ማውጣት ሰዎች ከዛ በኋላ ምን እንደምንችል ምን መስራት እንደምንችል አወቁ ማለት ነው። ከዛ እነሱ እኛን ያናግሩናል ወይ ስራ ይሰጡናል ማለት ነው። ስለዚህ በዛ መልኩ መሄድ ይቻላል ማለት ነው። ለዛሬ ለማለት የፈለኩት ይሄን ነው። በሚቀጥለው ቪዲዮ እንገናኝ።